ሰላም ጤና ይስጥልኝ እንደምን አላችሁ የጤና ማስታወሻ ተከታዮች ዛሬ ይዤላችሁ የመጣሁት የደም ግፊትና ተስማሚ ምግቦች በሚል ርዕስ ነው። ለደም ግፊት ተስማሚ የሆኑ ምርጥ ምግቦች በፖታሺየም፣ ማግኒዥየም እና ፋይበር የበለጸጉ እንደዚሁም የጨው መጠን ዝቅተኛ የሆኑ ምግቦች ናቸው። እንደ ቀይ ስር፣ ነጭ ሽንኩርት፣ ሙዝ፣ ቲማቲም፣ የወይራ ዘይት እና የጥራጥሬ ምግቦች የደም ግፊትን በተፈጥሯዊ መንገድ ለመቀነስ ይረዳሉ። ከፍተኛ ጨው ያላቸውን ምግቦች መቀነስ ወሳኝ ነው። ለደም ግፊት ተስማሚ የሆኑ ምግቦች አትክልትና ፍራፍሬ፣ ቲማቲም፣ ጎመን፣ ሙዝ፣ ብርቱካን፣ ሎሚ፣ አቮካዶ እና የደረቁ ፍራፍሬዎች ለምሳሌ ዘቢብ በፖታሺየም የበለጸጉ በመሆናቸው ግፊትን ይቀንሳሉ። ቅመማ ቅመምና ጥራጥሬ ነጭ ሽንኩርት የደም ግፊትን ለመቀነስ በጣም ጠቃሚ ነው። ባቄላ፣ ምስር እና አተር ከፍተኛ ፋይበር ስላላቸው የደም ስሮችን ጤንነት ይጠብቃል። ቅባትና ለውዝ፣ የወይራ ዘይት እና ጥሬ ለውዝ ለልብ ጤንነት ተስማሚ ናቸው። የወተት ተዋጽኦ ዝቅተኛ ቅባት ያለው እርጎና ወተት። አሳ፣ ስብ የሌለው አሳ ሊወገዱ ወይንም ሊቀነሱ የሚገቡ ምግቦች። ጨው በምግብ ውስጥ የሚጨመረው ጨው በቀን ከ1 ሻይ ማንኪያ በላይ ማድረግ የለብንም። የታሸጉ ምግቦች፣ የታሸጉ ስጋዎች፣ ሾርባዎችና ቺፕሶች፣ የተቀነባበሩ ምግቦች፣ ከፍተኛ ስኳርና ቅባት ያላቸው ምግቦች። ሌሎች መመሪያዎች በየቀኑ መደበኛ የአካል ብቃት እንቅስቃሴ ማለት፣ የሰውነት ክብደትን መቆጣጠር፣ ማጨስን ማሳሰቢያ። ይህ መረጃ ለትምህርት ያህል የተሰጠ ነው። ከፍተኛ የደም ግፊት ካለብዎ ሐኪምዎን ማማከር አለብን።